ዶክተር ዳንኤል ምሻ ባላለው የሚነራል ኤክስፕሎሬሽን ኤክስትራክሽን ኤንድ ፕሮሰሲንግ ሴንተር ኦፍ ኤክሰለንስ ነን። የዛሬው ኤግዚቢሽን ዋና ዓላማ ኢንዱስትሪውን ከአካዳሚው ጋር ማገናኘት ነው። ኤግዚቢሽን ነው። ቀደም እንዳያችሁት በኤግዚቢሽኑ ላይ ፓናል ዲስከሽን ነበር። ሁለት ፕሬዘንተሮች ያለውን የከረንት ስታተስ የሚኒንግ ፖቴንሻል ኦፍ ዘ ካንትሪ and የኢንዱስትሪ ምን እንደሚፈልግ አቀርበውልን በዛ ላይ ትልቅ ዲስከሽን ተደርጎ በአካዳሚው ከኢንዱስትሪው ምን ተማረ ኢንዱስትሪው ደግሞ ከአካዳሚው ምን ይማራል የሚለውን ኤክስቼንጅ አድርገናል። በተረፈ ትልቁ የዚህ ኤግዚቢሽን ዓላማ ኔትወርኪንግ መፍጠር ነው። ኔትወርኪንግ ኢንዱስትሪውን ከአካዳሚው ጋር ማገናኘት ነው። ተማሪዎቻችን ከዚህ ምን ይማራሉ ምን ያገኛሉ የሚለውን ነገር ይበልጥ ለማሳየት ከኢንዱስትሪው ጋር ተባብረን እየሰራን ያለንበት ሁኔታ ነው ያለው። ይሄን ይመስላል። የመጡት ኢንዱስትሪዎች ምርቶቻቸውን ይዘው ነው የመጡት። ያ ምርቶቻቸው እንዴት ይሰራል እንዴት ይመረታል ከኤክስፕሎሬሽን እስከ ማይኒንግ ያለውን ስቴጅ የሚያስተምሩ ስለሆነ ተማሪዎቻችን ከዚህ ሲወጡ ምን ያጋጥማቸዋል ምንስ ያገኛሉ ምንድነው የሚሆነው ነገር የሚለው ከኢንዱስትሪው ኤክስፒሪየንስ ይወስዳሉ። ኢንዱስትሪዎች ደግሞ ምን ያገኛሉ የተማረው ኃይል ምንድነው የሚፈልገው ምን ያስፈልጋል የሚለው ኢንዱስትሪዎች ወደ ራሳቸው አትራክት ለማድረግ የበለጠ ኤክስፕሌን ያደረጉበት መድረክ ስለሆነ ኢንዱስትሪውና ተማሪዎቻችን ኢንዱስትሪውና ሪሰርቸሮቻችን ኢንዱስትሪውና መምህራኖቻችን በጣም የሚተሳሰሩበት ኔትወርክ የሚፈጥሩበት አውደ ርዕይ ነው። ይህ አውደ ርዕይ ብዙ ትምህርቶች አግኝተናል። ብዙ ምርቶችን አይተናል። ምን እየተሰራ እንደሆነ ሀገሪቱ በማይኒንግ ሴክተሩ አይተናል። ይህ የበለጠ ወደፊት ትልቅ ስራ እንድንሰራ የሚያነሳሳን ነው ማለት ነው። ሴንተራችን የተቋቋመበት ዋናው ዓላማ ከኢንዱስትሪው ጋር ኢንዱስትሪውን ማገዝ የማይኒንግ ኢንዱስትሪውን ማገዝ ሪሰርቸሮቻችን ከማይኒንግ ኢንዱስትሪ ጋር ተገናኝተው እንዲሰሩ ማድረግ ነው። እስካሁን ድረስ ከብዙ ካምፓኒዎች ጋር ፓርትነርሺፖች አሉን። ስፔሻሊ ከሚድሮክ ጎልድ ኢትዮጵያ ጋር ጥሩ ፓርትነርሺፕ አለን። ሌሎችም ካምፓኒዎች እንደዚሁ ጥሩ ፓርትነርሺፕ እየፈጠሩልን ነው። ወደፊት ምንድነው ከነኚህ ካምፓኒዎች ጋር ፓርትነርሺፕ ገብተን የጋራ ሪሰርቾች የምንሰራበት ተማሪዎቻችን ኢንተርንሺፕ አግኝተው እነሱ ጋር የሚሄዱበትን መንገድ ምናመቻችበት ኤግዚቢሽን ነው ብያስ ዛሬስ አሁን ስናካሄድ ለሁለተኛ ጊዜ ነው። በሚቀጥለው ሶስተኛ ኤግዚቢሽን በየአመቱ የምናካሄደው ኤግዚቢሽን ነው። ምክንያቱም በየአመቱ አዳዲስ ተማሪዎች ስለሚመጡ አዳዲስ ሪሰርቸሮች ስለሚመጡ አዳዲስ የሪሰርች አይዲያዎች ስለሚመጡ ከኢንዱስትሪ ጋር ሼር የምናደርግበት ስለሆነ ወደፊትም ኤግዚቢሽን የሚቀጥል ስለሆነ ኢንዱስትሪዎች በዚህ ላይ እንዲሳተፉ ሪሰርቸሮቻችንም በዚህ ኤግዚቢሽን ላይ በንቃት እንዲሳተፉ እንጋብዛለን። እኔ ፈይሳ ጫላ ይባላል። አሁን እዚህ የመጣሁት የተለያየ ሚነራሎች አሁን የድርጅት ስር የሰራሁት ብዙ አይነት ሳምፕሎች ይዘው የመጣሁት የሰራበት ቦታ ማርበል፣ ግራናይት፣ ባዛልት፣ ኮል፣ ሊቲየም፣ ታንታለም 2005 እዚህ ዩኒቨርሲቲ ገባው እና እስከ 2009 ለ5 አመት እዚህ ቆየ ነው የወጣሁት። የተማርኩት ዲፓርትመንት ማይኒንግ ኢንጂነር አስኤኦ ማይኒንግ ግሩፕ ስር ነው የሰራሁት። አስኤማ ሲኒየር ማይኒንግ ኢንጂነር ሆኜው የተለያየ ስፔሻሊ ኦሮሚያ ውስጥ ፕሌሰር ጎልድ ላይ ዶሎ ማርበል ላይ ሁሉም ነገር ፕራክቲካል ያለው ቻሌንጅ የሰራሁት ነው። 2004 ጀምሮ እስከ 2009 እዚህ በአስቱ ዩኒቨርሲቲ ተምሬ የ2009 ግራጁዌት ነኝ ማለት ነው። በማይኒንግ ኢንጂነሪንግ ተምሬ ግራጁዌት አድርጌ ከወጣ በኋላ የራሴን ድርጅት ከፍቼ አግቢ ግሎባል ግሎባል ቢልድ ኢምፖርትስ ወይ ደግሞ አግቢ ኢምፖርትስ የሚባል ድርጅት ከፍቼ የተለያዩ የግራናይት ሳምፕሎችኛ ማርበል ይዤ ለዚህ ኤግዚቢሽን ቀርብ ያለው ማለት ነው። በዋናነት እኔ ተመርቄ ከወጣ በኋላ የራሴ ስራ መያዜ ትልቅ ነገር ነው። ያንን ስራ ደግሞ መጥቼ ሼር ለማድረግ በመብቃቴ እሱ ትልቅ ነገር ነው። ከዛ ደግሞ ያው የተማሩትን ሁሉ ዋና ጎላቸው አልቲሜት ጎላቸው የሚሆነው ስራ ነውና እዚህ ደረጃ ላይ መድረስ እንደሚቻል ለነሱ ለማሳወቅ ከዛ ደግሞ ኢንዱስትሪ በአጠቃላይ ይሄ የማይኒንግ ሴክተር ኢንዱስትሪ ሰፊ ኢንዱስትሪ ነው ስለዚህ በቃ ፎር ኤግዛምፕል እኔ አሁን በተሰማራሁበት የዳይሜንሽናል ስቶን ብናየው ብዙ አይነት ማቴሪያሎች አሉ። ለምሳሌ ግራናይት አለ፣ ማርበል፣ ላይምስቶን፣ ባዛልት እና እነዚህ ድንጋዮች አክቹአሊ ኢትዮጵያ ውስጥ በከፍተኛ ሁኔታ ጥቅም ላይ ስለሚውሉ ተመርቆ የሚወጡ ተማሪዎችን እዚህ ጋር ኖሌጅ ቢኖራቸው ጥሩ ስራ ያገኛሉ ብዬ አስባለሁ እና ኢንዱስትሪ ሰፊ እንደሆነ ለማሳወቅ ፈልጋለሁ።
የሆነ የሥራ ዘርፍ ስላለው በማይኒንግ ተምሮ መውጣት በጂኦሎጂ መሰማራት ትልቅ ስለሆነ ፈጠራ ላይ ቢያተኩሩና ወደ ስራ የሚቀይሩበትን መንገድ ቢያመቻቹ የተሻለ ነው ብዬ አስባለሁ። ስሜ ሲሳይ ተገኝ ይባላለሁ። የ2006 እስከ 2011 የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የማይኒንግ ተመራቂ ነኝ። የማይኒንግ ትምህርት ተማሪ ነኝ። ከዛ በኋላ ያው የነበረኝ ጆርኒ ለ1 አመት ከ6 ወር አካባቢ የዳይሜንሽናል ስቶን ድርጅት ላይ ተቀጥሬ ሰራ ነበረ። ከዛ በኋላ ግን የራሴን ማሽኖች በማስተካከል የሀገር ውስጥ እምነበረድና ላይምስቶን በማምረት ላይ ላለፉት 3 አመት ከምናምን እዛ ላይ ነኝ ያለሁት። አሁን በተወሰነ ኢምፖርት ግራናይት ላይ ማለንበት። ከዛ በተረፈ የተወሰኑ የጀምስቶን ኤክስፕሎሬሽን ላይም እየሰራን ነው። ከዛ ባለፈ ደግሞ የራሳችንን ኳሪ ዲቨሎፕ ለማድረግ የግራናይት ኳሪ ዲስከቨር አድርጌ የራሴን ኳሪ በመስራት ላይ ይገኛለሁ። እዚህ ደግሞ ዛሬ ይዘን የመጣነው ፕሮዳክት ምንድነው? እዚህ የምናመርታቸውን ፕሮዳክቶች ፕላስ ደግሞ ከቻይናና ከህንድ የምናስመጣቸውን የግራናይትና የእምነበረድ ውጤቶችን ይዘን መተናል። አገር ውስጥ የምናመርታቸውንም የአክሱም ግራናይት፣ የባቢሌ፣ የሶማሊያ አዲሱ እንዲህ አይነት ግራናይቶችን የምናመርታቸውንና ደግሞ ሌሎች የሚያመርቷቸውን እቃዎች እኛ በወኪል ሆነን የምንሸጣቸውን እቃዎች ይዘን ለእይታ መተናል ማለት ነው። ያው ካለን ሰዓት አጣበን ብንመጣም ግን እዚህ አሁን ሊንክ እያደረግን ያለነው አብረውን የተማሩ ልጆች ከኛ በላይ ያሉ ሲኒየሮቻችን ዶክተሮቹ የሚያቀርቡት ሪሰርቾች ደስ ይላሉ። ቀጣይ ወደ ቢዝነስ እንደ ቢዝነስማን አሁን ያው ከማይኒንግ ኢንጂነር አልፎ ሞር ቢዝነስ ውስጥ ነው ያለሁትና እንደ አሰ ቢዝነስማን ያሉ ቀጣይ የትኩረት አቅጣጫዎችንም ለማየት ፕላስ ደግሞ አሁን ለሚመረቁ ወይም ደግሞ ቀጣይ ለሚወጡ ተማሪዎች እንደዚሁም የኛን ልምድ በማካፈል የት መድረስ እንደሚቻል ፕላስ ከኛም አልፎ እንደዱ እኛ ያሳለፍናቸውን ችግሮች እነሱ እንዳያሳልፉ ያሉ ነገሮችን ኮንሳልት ከማድረግም አልፎ ከነሱ የምንወስዳቸው ነገሮች ይኖራሉ። አብረውንም ለመስራት ብዙ ሊንኮችን ፈጥሬ ያለውና እጅግ በጣም ቆንጆና ለተማሪዎችም ለራሴም ጥሩ ኔትወርክ ፈጥሬ የሚሄድበት ቆንጆ ፕሮግራም ነው። አመሰግናለሁ። እኛም ወደ ስራው ስንገባ ስራውንም የተሻለ በማድረግ ፕላስ ደግሞ አዲስ ነገርን በመፍጠር የራሳችንን ነገር በቀላሉ ክሬት አድርገን እንድንወጣ ብዙ ልምዶች ከትምህርት ቤቱ ቀስመናል። አፓረንትሺፕ በምንወጣባቸው ሰዓት ያየን እኔ አሁን ለምሳሌ አፓረንት የሰራሁት ዳንጎቴ ሴሜንት ነው። ከዛ በኋላ ዳይሜንሽናል ስቶን የሚሰራ ድርጅት ጋር ከማዕድን ሚኒስቴር በወሰድናቸው ሊስቶች እዛ ነው ሊስቶችን ወስደን አመልክተን የስራ እድል ያገኘነውና ከዛ በወሰድናቸው ከዩኒቨርሲቲ እንትን ባልነው እኛ እዚህ ወሰድነውን እዛ ላገኘነው ድርጅት እውቀታችንን ሼር አድርገን እነሱም ያነበራቸውን እውቀቶች ከነሱ ሼር አድርገን አሁን ያው የራሳችንን ወደ መስራቱና ብዙ ጥቅሞችን በማግኘት ሌሎች ከኛ በታች ያሉ ተማሪዎችም ይሄን የስራ እድል እንዲያገኙ ብዙ እድል ከፍቷልና ዩኒቨርሲቲው ለዚህ ምንም ጥያቄ የለውም። ላቅ ያለ ምስጋና የሚገባው ድርጅት ነው። ማስታወቂያ ከመጠበቅ ይልቅ አንድ ስቴፕ ከፍ ብሎ ራስን መሸጥ ወይም ደግሞ ራስን ማስተዋወቅ የሚለው ላይ ቢሰሩ ይሄ እንዴት ነው የሚሆነው? ያለህን እውቀት ያለህን ምቃይል ላንተ ከሚሆን ድርጅት ጋር ሄደ እኔ እንደዚህ ነኝ ማይኒንግ ኢንጂነር ነኝ ሲሳይ ይባላለሁ ከዚህ ዩኒቨርሲቲ በዚህ ውጤት ነው የተመረኩትና ብትቀጥሩኝ እንደዚህ አስተካክላለሁ የካምፓኒዎቹን ክፍት ቦታ ወይንም ደግሞ የካምፓኒዎቹን ማሻሻል የሚገባቸውን የሆኑ ነጥቦችን ይዞ ሄዶ እዚህ ላይ ብታስገቡኝ ይሄን ማስተካከል ይችላልው እንዲህ ብታደርጉኝ እንዲሰራለሁ እድል ብትሰጡኝ ደግሞ እናንተ የምታስተምሩኝ ተምሬ የተሻለ ነገር ማድረግ ይችላልው በሚል ወደዛ ካምፓኒዎች ውስጥ ሲገባ ሞሮፍ የተማሩትን ቲዮሪቲካሉን ፕራክቲካል ጋር ሲያቀናጁት ነገ የራሳቸውንም ክሬት ማድረግ ያንንም ድርጅት የማሳደግም ሆነ የራሳቸውንም ህይወት የመቀየር ነገር እየሰፋ ይመጣልና ሞር እዛ ላይ ቢሰሩ